ተመልሼ ግን ያችን እናት መሆን አልችልም። ለምን? እንዴት አርጌ እንዳሳደግኩኝ እኔ ነኝ የማውቀው። እንዴት አርጌ እዚህ ጋር እንደደረስኩኝ እኔ ነኝ የማውቀው። ሁሉም የራሱ ሳይድ አለው። ሁሉም የሚያሳዝነኝ ደግሞ ሴት ሆናችሁ ወልዳችሁ እንዲያውም በጣም ማውቃችሁ 2-3 ሰዎችን እዚህ ላይ አይቻችኋለሁ ሶሻል ሚዲያው ላይ የእናንተ ልጆች ምናልባት በሶሻል ሚዲያ ወጥተው ገመናቸውን አላወጡ እንጂ ከዛ የበለጣችሁ በልጆቻችሁ የተዋረዳችሁ ብዙ አሁን እዚህ ላይ የምትናገሩት ሴቶች የተዋረዳችሁ ሴቶች አላችሁ። ለምንድን ነው የራሳችሁን ነገር የማታዩት? እናንተ በልጆቻችሁ አልተዋረዳችሁም? እናንተ በልጆቻችሁ አልተሰደባችሁም? በገዛ ልጆቻችሁ እናንተ ባሎቻችሁ ጥሏችሁ ሄደው ሌላ ሴት ጋር ተኝተው ልጆቻችሁን ብቻችሁን አላሳደጋችሁም? ሲንግል ማም ሆናችሁ የገዛ ጓደኛችሁን በገዛ አልጋው ላይ ይዞባችሁ ተኝቶ አግኝታችሁ ይሄንን ችግር ያሳልፋችሁ ሴቶች አሁን እዚህ ላይ ያላችሁ ራሳችሁ ሚስጥራችሁን አውርታችሁ በአካባቢያችሁ የሚያውቅ ሰው በሙሉ ስለ እናንተ ያወራል። ሶሻል ሚዲያ ላይ ግን አልወጣም። ቢቻል እኔ የምለምንልሽ ለእናትየው እንደው እግዚአብሔር ቢልልሽ በቃ እግዚአብሔር እንዲረዳሽ ጌታ ኢየሱስ ክርስቶስ ከአንቺ ጋር እንዲሆን ነው የምለምንልሽ። ካልሆነ ታብጃለሽ፣ ካልሆነ ብዙ ነገርሽን ታጫለሽ። ምክንያቱም ስሰማሽ 20 ዓመት ቀላል ነገር አይደለም። እንዴት ለፍተሽ እንዳሳደግሽ ያላባት ለፍተሽ እንዳሳደግሽ እንዴት ያላባት እንዴት አድርገሽ እንዳሳደግሽ ስትናገሪ በጣም ነው የሚያሳዝነው። አውቀዋለሁ ያንን ስሜት፣ አውቀዋለሁ ያንን ነገር። ከቻለሽ አንቺ ውጪ ከሶሻል ሚዲያው። በሶሻል ሚዲያ ልትመክሪያት አትችይም። በሶሻል ሚዲያ ልትመልሻት አትችይም። ጭራሽ ፖሊስ ጋር ደውላለሁ ነው ያለችው። ፖሊስ ጋር ምክንያቱም ነይ ትምህርትሽን አዲስ አበባ እሄዳለሁ። ትምህርቴን ዩኒቨርሲቲዋን አቋርጣለች። ዴዚ ትምህርቷን አቋርጣለች። የ2 ዓመት የዩኒቨርሲቲ ተማሪ ናት። እንግዲህ አንድ ሰውን በመውደድና በማፍቀር ይኸውላችሁ፣ ለዚህ ነው ያፈቀረችው ሰው ተማሪ ቢሆንስ፣ የወደደችው ሰው ጥሩ ሰው ቢሆንስ ኖሮ እቺ ልጅ ትምህርቷን ትቀጥል ነበር። ችግሩ እኛ የምንውለው እኛ እንደ ሴት ማለት ነው ስራ ልንሽ እኛ የምንውለው እንደ ሴት ከራሳችን ሰው ጋር አይደለም። ከራሳችን ሰው ጋር አይደለም። እኛን ከሚመስል ሰው ጋር አይደለም እየኖርን ያለው። ቆይ አንድ ጊዜሽ እሷ ቲክቶክ ላይ ሰማች አልሰማች፣ ያው እዚህ ላይ ተቀርቶ ይቀመጣል። ያው እንትን መባሉ አይቀርም። በቲክቶክ ትሰማለች። ዴዚ ዩቲዩብ የላቸውም። እኔ ደግሞ ሆድ ነው የሚብሰኝ እንደዚህ አይነት ነገር። በጣም ማልችለው ነገር ቢኖር ይሄ ነው። እኔ ያሳለፍኩበትን ነገር እንድታሳልፊ አይደለም የምፈልገው። ልጅሽን መምከር ከፈለግሽ እኔ አሁን የዛ ጊዜ እኔ ላይ ያ ነገር ሲደርስ ተነስቼ ሀገር ቤት ነው የሄድኩት። አየሁትኝ፣ ምንም አልተናገርኩም። ሁኔታውን አየሁት። ትምህርቱም ተቋርጧል፣ ሃውስ ቢልዲንጉም ተቋርጧል። አሸሼ ገዳሜ አለሌ ገዳሜ ስትል ልጇ አጫሽ እንደሆነ ደግሞ ይኸው ማንም ያውቃል። ያንን ሚስጥሬን ግን ይዤ ተነስቼ ሀገር ቤት ነው የሄድኩት። ሀገር ቤት ሄድኩኝ። ለተወሰኑ ወራቶች ተቀመጥኩኝ። ተመልሼ መጣ። መልሳ ደግሞ ምንድን ነው ያለችኝ? እኔ ለምን አልፈለግሽኝም ነው ያለችኝ። እንዴት አልፈለግሽኝም? እንዴት ነው የምፈልጋት? ሁሉን ነገር እሰማለሁ፣ ግን አንድ መንገድ ሆኖ እነሱም ብልጥ ስለሆኑ ልጆቹ ወይ ከቤተሰብ ጋር የመኖር ፍላጎት ስላልነበራቸው በቃ ከእናታችን ጋር የዛኔ ደግሞ ከዚህ የበለጠ እውቅናውም ስለነበረ የፖለቲካውም ነገር ስለነበረ
ከሱም ቤተሰቦች ከሱም የመጣው ምንድነው ዩቲዩብ እንስራ ነው። እኔ አይደለም ወደ ዩቲዩብ ላይ ያመጣሁት እኔ ልጅ ራሷ ናት። ዩቲዩብ እንድሰራም አልፈልግም። እኔ የምፈልገው የነበረው ተምራ ትምህርቷን ጨርሳ የራሷን ነገር ራሱ ዛሬ የምትሰቃይበትን ዛሬ ከልጅ ጋር ወደዛ የምትልበትን የምትለፋበትን ነገር ሁሉ ነገር ስቴፕ ባይ ስቴፕ እንዲሆን ነው የምፈልገው የነበረው ከኔ ትምህርት እንድትወስድ ማለት ነው። ዛሬ ደሲ ላይ ያለውና የደሲ እናት ላይ ያለው ነገር ዘሴም ነው። ዘሴም እናትየው እንግዲህ ወልጃለሁ፣ አሳድጌያለሁኝ፣ ብዙ ለፍቼብሻለሁ፣ ትምህርትሽን ጨርሽ ነው እንጂ 100% እኔ እርግጠኛ ሆኜ የምነግራችሁ እናት የልጇን ባል ወይንም ደግሞ የልጇን እጮኛ በምንም መልኩ አትመለከትም። አልፈዋለች። አልፋው አይታው አግብታበት ዴዚን ወልዳ ከወንድ ጋር የነበራትን ግንኙነት ዛሬ ለሷ ህይወት ምን እንደሆነ ምን እንዳደረፈች ታውቃለች። ብትፈልግ 20 ዓመት በሙሉ ስታሳድገሽ በተለይ ለዴዚ የምነግርሽ ነገር ማለት ነው 20 ዓመት በሙሉ ለነገሩ አማርኛም በስነ ስርዓቱ መስራው አይመስልም። 20 ዓመት በሙሉ ስታሳድግሽ 20 ዓመት በሙሉ ህይወቷን ላንቺ አትሰጥም ነበር። ሌላ ወንድ ብትፈልግ ነው ማለት እንደ ጓደኛሽ አይነት ወንድ ብትፈልግ ነው። አሁን ለምሳሌ እንደያዝሽው አይነት ጓደኛ አይነት ወንድ ብትፈልግ ኖሮ ማለት ነው። ሶሻል ሚዲያ ላይ ያላችሁ ሴቶች እስቲ እንደው በመድኃኒዓለም ብዙ ነገር የሚወራ ነገር አለ። በጣም ብዙ ነገር በጣም በብዙ ነገር ሰው ልትሰድቡት ትችላላችሁ፣ ሰው ልታዋርዱት ትችላላችሁ፣ ሰው ልትናገሩት ትችላላችሁ። ግን እቺ ሴት በዘርም አትሄዱ። አማራም ትሁን ኦሮሞም ትሁን ጉራጌም ትሁን ሲዳማም ትሁን ሀዲያ ወላይታ ማንም ትሁን ትግሬም ትሁን ኤርትራዊ በእናታችሁ በእግዚአብሔር በምታምኑት አምላክ ልንገራችሁ፣ እያንዳንዱ የምትሰሯትና ሰውን የምታቃጥሏት ነገር በራሳችሁ ልጅ ነው የሚደርሰው። ዛሬ አስተያየት ስትሰጡ እናንተ ራሳችሁ አሁን ደስ ብሏችሁ እንደዚህ ነው፣ በዚህ ላይ እንደዚህ ነው፣ አንቺ እኮ እናት አይደለሽም፣ እንዴት አንቺ የልጅሽን እንደዚህ ታደርጊያለሽ? የልጅሽን አይባልም። እናት የልጇን ገበና በደንብ ታውቃለች። እናት የልጇን ድክመት ታውቃለች። እንኳንስ የሰው እናት አይደለም የጅብ እናት፣ የአንበሳ የጉማሬው ሰው የሚስበላው እናት ልጇን ወልዳ አትበላም። እንስሳዎች እንኳን የወለዱትን ልጅ አይበሉ። የሰውን ልጅ ሊበሉ ይችላሉ። የሰውን ማን ነው የሌላውን እንስሳ ነው የምላችሁ። የሌላን እንስሳ ልትበላ ትችላለች። ዛሬ እኮ አንበሳ እኮ ትናንሽ ግልገሎችን ሳይ እንኳን አያባረርም። ግን የሰው ልጅ እናት በተለይ ሴት ልጅን ማለት ነው ሴት ልጅን በመሃል ገብታችሁ አንቺ ልክ አይደለሽም፣ እንደ እናት ገበናዋን አትደብቂም ወይ? ገበናዋንማ ደብቃ 20 ዓመት በሙሉ አሳድጋ ዛሬ ላይ ዩኒቨርሲቲ አድርሳታለች። እዚህ ጋራ ግን ልጄ ታገሽ ትምህርትሽን ጨርሽ ነው እንጂ እናት የሴት ልጇን አታገባ፣ ልታገባም አትችልም። ለምንድን ነው ግን ኢትዮጵያኖች በተለይ ራሳችሁን ያልቻላችሁ? በነገራችን ላይ ሰው ማስታረቅ የሚችለው ራሱ ከእግዚአብሔር ጋር የታረቀ መካሪ ሲሆን፣ ሁሉም ተነስቶ በእናትና በልጅ መካከል ላይ አስተያየት መስጠት ይፈልጋል። ሁሉም ተነስቶ በእኔና በባሌ ላይ አስተያየት መስጠት ትፈልጋላችሁ። የራሳችሁ ግን ቤተሰብና የራሳችሁ ባል ጋር ግን ደህና የሆነ ግንኙነት የላችሁ። ባላችሁን በስነ ስርዓቱ ራሱ እማትይዙ ሴቶች ናቸው ያላችሁት። ለምንድን ነው ወንዱ የዚህ ሰዓት ላይ ገብቶ አስተያየት አይሰጥም? እያንዳንዱ እኔ ሴት ልጅ ስትገደል፣ ሴት ልጅ ስትሞት፣ ሴት ልጅ የሆነ ነገር ስትደበደብ፣ ሴት ልጅ ስትወልድ፣ ሴት ልጅ ከእናቷም ከአባቷም ከባሏ ጋር ቀድማችሁ ሴቶች መታችሁ ነው ርር የምትሉት? ወይ ለምንድን ነው ወንዶቻችን በዚህ ነገር ላይ ረጋ ብለው የሚናገሩት? እንዲያውም ወንዱ ነው አይደለ በዳይ። ልጄንም የሚቀማው ወንድ ነው አይደለ? ልጄንም ከትምህርቷ የሚያሰናክላት ወንድ ነው አይደለ? ልጄ መድረስ ካለባት ቦታ ላይ የሚያሰናክላት ወንድ ነው። ወንዶቻችን ተረድተውን በእኛ በሴቶች ጉዳይ ላይ አስተያየት አይሰጡም። ምን ሆናችሁ ነው ሴቶቹ መታችሁ አንቺ እናት እኮ ትክክል አይደለሽም፣ አንቺ ልጅ እኮ ትክክል አይደለሽም? ታሳዝኑኛላችሁ። በጣም ነው የምታሳዝኑ። ወልዳችሁ እዩት ብንል ደግሞ የእናንተም ልጆች ላይ የሚመጣው ችግር ተመሳሳይ ነው። እናንተም ነገ በልጆቻችሁ ደህና ቦታ አለመድረስ፣ በልጆቻችሁ ጥሩ ቦታ አለመድረስ
የእናንተም ልጆች ነገም እናንተ ተመሳሳይ ነገር ነው የሚደርስባቸው። ልክ አይደለም። ይቺ ልጅ ትምህርት አላት፣ የተለፋባት ህይወት አላት። እናት ከፍሏል፣ አባት ከፍሏል፣ አገር ከፍሏል፣ የአሜሪካን መንግስት ከፍሏል። አሜሪካን የምትኖር እናት እርግጠኛ ነኝ እንደሌላ ሶሻል ሚዲያ ላይ ቁጭ ብላ ወይንም ደግሞ እንደሌላው መንግስት ረድቷት አይደለም የምታሳድገው። እቺ ሴት ምናልባት ጠዋትና ማታ ከቋሚ ስራዋ ባሻገር ፓርታይም ሰርታ ልጇን ከአንዱ ጠባቂ ወደ አንዱ በኩል ከአንዱ በረዶ ወደ አንዱ እንትን ላይ እንትን ብላ ነርታም ይሁን ትሬን ጠብቃ ያ ስራዋ ቦታ ሆና ሀሳቧ ግን ልጇ ጋር ሆኖ ይሆናል ያሳደገቻት። እናንተ ዛሬ ጌም እየተጫወታችሁ ሶሻል ሚዲያ ላይ ትንሽ የእናንተ ተመሳሳይ ሰዎች የጌም ብር ስለሰጧችሁ ትንሽ ሰው ሆናችሁ የታያችሁ ሰዎች ትመጡና ወይንም ደግሞ በቲክቶክ ፊልተር ፊታችሁ ስለጠራ ጭንቅላታችሁ የጠራ መስሏችሁ ወይ ብዙ ሀሳብ ጭንቅላታችሁ ውስጥ ያለ ሰውን የሚገዛ ሀሳብ ጭንቅላታችሁ ላይ የተሸከማችሁ ይመስላችሁና መታችሁ በእናትና በልጅ ላይ ፍርድ ትሰጣላችሁ። እኔ እናቴ ባንቺም በልጅሽ መፍረድ አልችልም። ልጅሽ ሶሻል ሚዲያ ላይ የወጣች ለታን የተበላችሁ ይሄው ነው። ወይ አንቺ ወጥተሽ ነው ያስበላሽ። እኔ ልጄን ያስበላችኝ ሶሻል ሚዲያ ላይ ወጣው ጊዜ እኔ ወጣው፣ ልጄ ግን አልወጣችም። ግን ታርጌት የተደረገችው ቆንጆ ልጅ አላት ጂጂኪያ ጥበሳት ተብሎ ነው። ማንም ተራ ራሱን ያልቻለ ሰው ሲጠብ ለዚሁ ላይ ያበቃል ማለት ያ ነው። እኔ ስለሷን ኳሊቲ እና ስለሱ ኳንቲቲ መናገር አይደለም። ግን ለልጄ መሆን ያለበት ወንድ ምን አይነት ነው ብዬ ሳስብ ከልጄ ጋር አብሮ ማደግ የሚችል ወንድ ቢሆን ደስ ይለኛል።